በሀገረ ስፔን በአዲስ ዓመት 12 የወይን ፍሬዎችን ይመገባሉ። ይህም ለመልካም ዕድል ጥሩ እንደሆነ ይታመናል። በአዲስ ዓመት መባቻ እኩለ ሌሊት 6 ሰዓት ላይ ቢቻል ከጠረጴዛ ስር ሆኖ 12 የወይን ፍሬዎችን መብላት ጥሩ ዕድል ሊያመጣልዎ ይችላል። ይህ ልማድ በስፔን ላስ ዶሴ ኡቫስ ዴ ላ ሱወርቴ ወይም 12 ዕድለኛ ወይኖች በመባል በደንብ ይታወቃል። ስፔናውያን ታዲያ በአዲስ ዓመት መባቻ እኩለ ሌሊት ላይ የዓመቱ የመጀመሪያ ደቂቃ ከማለፉ በፊት ማለትም 12 ሰዓት ከ01 ኤኤም ከመሆኑ በፊት 12 የወይን ፍሬዎችን ይበላሉ። 12 የወይን ፍሬዎች የዓመቱን 12 ወራት ይወክላሉ። ለእያንዳንዱ ወር አንድ የወይን ፍሬ እንደማለት ነው። የአዲሱ ዓመት ሰዓት ወደ 12:01 ኤኤም ከመቀየሩ በፊት 12ቱን የወይን ፍሬዎች በልቶ መጨረስ ግድ ነው። ይህ ከመሆኑ በፊት ደቂቃው ከ01 መሙላት የለበትም። ይህን ማድረግ ከሌሎች መልካም ዕድሎች በተጨማሪ ጥሩ የፍቅር አጋር ያመጣል ተብሎ ይታመናል። ይህን ያደረገ ዓመቱን ሙሉ መልካም ዕድል ይገጥመዋል ብለውም ስፔናውያን እንደሚያምኑ የዘገበው ዘ ኢኮኖሚስት ታይምስ ነው። የማህበራዊ ሚዲያ ተጠቃሚዎች እኩለ ሌሊት ላይ ከጠረጴዛ ስር ተቀምጠው ወይኖቹን እየተመገቡ የተለያዩ ቪዲዮዎችን ያጋራሉ።